ድንበር ጠባቂዋ ነምረ ሙዝ ቅድስት ኪዳነ ምሕረት ለዳሰነች ብሔረሰብ ትልቅ ትርጉም የነበራትና ድንበር ጠባቂዋ ብለው የጠሯት ነምረ ሙዝ ቅድስት ኪዳነ ምሕረት በውሃ ሙላትና በእንቦጭ አረም ሙሉ ለሙሉ አደጋ ውስጥ ወድቃለች። ኤዋ እንግዲህ የጀማመረው ማለት ነው ከ2012 ጀምሮ ነው። ግን እዚህ ደረጃ ላይ የደረሰው ከ2016 ነው። ኢሚዲሊቲ ደረጃ ላይ የደረሰው ደቡብ ኮሚቴ እንዳሁኑ መንገድ አስፋልት ገብቶለት አልጋ ባልጋ ሳይሆን የግንባታ ዕቃዎችን በባህላዊ ጀልባ የኦሞ ወንዝን እያሻገረ በብዙ ድካም ካስገነባቸው አብያተ ክርስቲያናት አንዷ የነምረ ሙዝ ቅድስት ኪዳነ ምሕረት ናት። ብፁዕ አቡነ ዕንባቆም ወንዙን ተሻግረው ምንም በሌለበት ወደዚህ ምድረ በዳ አካባቢ ሲደርሱ የአካባቢው ማህበረሰብ በወቅቱ ቦታው በረሃ ነው፣ ብዙ ጊዜ በረሃ ያጠቃናል፣ ተስፋችን እግዚአብሔር ብቻ ነው፣ ስለዚህ ለእኛም ቤተ ክርስቲያን ሰሩልን፣ እኛንም ልጆቻችን አጥምቁን ብለው ተማጸኗቸው። ኪዳነ ምሕረት እናቴ የማህበረሰቡን ተማጽኖ የጠየቁትን ጥያቄ ላለመመለስና ለመዘግየት ጊዜ አይሰጥም። ከጥያቄያቸውን በላይ አጠያየቃቸው ልብን ይሰብራል። አቡነ ዕንባቆም የመሰረት ድንጋይ አስቀምጠው ኮሚቴውን በአጭር ጊዜ ውስጥ ቤተ ክርስቲያኗን ሰርቶ ለማስረከብ ወስኖ እንቅስቃሴ ከመጀመሩም በላይ ወደ ደቡብ ኦሞ በምናደርገው ጉዞ ሁሉ መዳረሻችን እንዲሆኑና ሳንጎበኛቸውና ሳናጽናናቸው ላለመመለስ ኮሚቴው ወሰነ። የጠቀመን ነገር ቢኖር አንደኛ ክርስትና ልጆቻችን ሄደው ይነሱበታል፣ ስጋውና ደሙ እዛ ጋር ሄደው ይቆርቡበታል። ከዛ ደግሞ እንደዚህ ደግሞ በመታት ሌላም የተያዘው ካለ እዛ በቅርቡ ወስደን እንድድኑ ተጠምቆ እንድድን ነው ሲሰጥ የነበረ አገልግሎቱ ነው የምትለው። አሁን ግን በጣም በሚያሳዝን ሁኔታ ይህች ታምረኛ ቤተ ክርስቲያን በኦሞ ወንዝ ሙላት ምክንያት ሙሉ ለሙሉ በውሃ ተውጣ ለድጋፍ ትጣራለች። ስሜ ዲያቆን ብሩክ እባላለሁ። እዚህ ቤተ ክርስቲያን ነው የሚያገለግለው። ሰንበት ትምህርት ቤት አገለግላለሁ። ሌላ ደግሞ ቤተ ክርስቲያን ይህም ግድግዳ ውስጥ ቤተ ክርስቲያን ውስጥ መዋብ ብቻ ነው። በዚህ ቤተ ክርስቲያን ስም ነበር ያወሰድኩት። አሁን ቤተ ክርስቲያኑ እንዴት ስትሆን በጣም አዝኛለሁ በውስጥ ከዛ ያለው አሁን ሰንበት ልብስ ቤተልሔም አስገብቼ ነበርኩኝ። ከዛ አሁን ቤተልሔም ውስጥም ውሃ ብቻ ነው። ግን እቃ ለመውሰድ የመጡ ሰዎች ነው መሰለህ አወጥቶ እንጨት ላይ ነው አገኘ። ሰንበት ትምህርት ቤት መዝሙር ሲያቀርቡ የሚለብሱት አልባሳት ነው። አዎ እዛ ቤተ ክርስቲያን ቀርቶ ነበረ። አሁን ዛሬ ሲሄድ አሁን በአጋጣሚ አገኘው። የኢትዮጵያና የኬንያ ድንበር ላይ ነው የምንገኘው። ቤተ ክርስቲያኑ ቢያንስ ከዚህ እስከ 8 ኪሎ ሜትር ላይ ነው የምትገኘው። ያው በዋው ተውጣ ነው የምትገኘው። ቢያንስ እዚህ ጥሻው ለማቋረጥ ገና ሌላ ከርቭ ዘን ነው ቤተ ክርስቲያኑ ጋር የምንደርሰው።